ጤናማ የሆነው የተፈጥሮ ጥርስ ቢሞረድ ምን ችግር አለው ነው ያልከኝ? ይኸውልህ ቢያንስ እነዚህ ችግሮች አሉት። አንደኛ ጤናማ የሆነው የተፈጥሮ ጥርሳችን በሚሞረድበት ጊዜ ላይ በተለይ ህይወት ያለው ጥርስ ለቀዝቃዛና ለጣፋጭ ነገር ከፍተኛ የሆነ ሴንሲቲቪቲ ያመጣል። ጥርሳችን የምናስሞርደው ለአርቲፊሻል ጥርስ ከሆነ እጅግ ከፍተኛ የሆነ ጥንቃቄና እውቀት መኖር አለበት። ያ ካልሆነ ደግሞ ለቀዝቃዛና ለጣፋጭ ነገር ሴንሲቲቭ ከመሆንም አልፎ ጥርሱ ህይወቱን እንዲያጣ ሊያደርገው ይችላል። በቀላሉ እንዲቦረቦር ሊያደርገው ይችላል። ተፈጥሯዊ ቅርጹን ያጣል። አርቲፊሻል ጥርሶቹን መሸከም እንዲያቅተው ይሆናል። ያ በሚሆንበት ጊዜ ላይ ደግሞ ከአርቲፊሻል ጥርሱም እንደዚሁም ከተፈጥሮ ጥርሳችንም ከሁለት አጉል እንድንሆን ያደርገናል። አንድ ሰው ሰራሽ ጥርስ በሚተከልበት ጊዜ ላይ የተፈጥሮ ጥርስ በሚሞረድበት ሰዓት ላይ የሚታሰብ አንድ መሰረታዊ የሆነ ነገር አለ። ከሚተከለው ሰው ሰራሽ ጥርስ ይልቅ ተፈጥሯዊ ጤናማ ጥርስ እጅግ ከፍተኛ የሆነ ዋጋ አለው። የሚተከለው ሰው ሰራሽ ጥርስ የተፈጥሮ ጥርሱን የሚጎዳው ከሆነ ሰው ሰራሽ ጥርሱ ባይተከል ይሻላል ነው ሳይዙ።